ከምዕራብ አፍሪካ የባህር ዳርቻ 600 ኪሎ ሜትር ያህል ርቆ በሰፊው አትላንቲክ ውቅያኖስ መሃል ተፈጥሮ በራሷ እጅ የሳለቻቸው የሚመስሉ አስደናቂ ደሴቶች አሉ። እዚህ ቦታ ላይ የአፍሪካዊው ሞቅታ ከፖርቹጋላዊ የኪነ ህንፃ ውበት ጋር ውብ በሆነ መንገድ ይዋሃዳል። በዚህ ነጭ አሸዋማ የባህር ዳርቻ ላይ ቆመው ወደ ውቅያኖሱ ሲመለከቱ የሚታዩት ውብ የውሃ ማዕበል ብቻ አይደለም። ከውቅያኖሱ ንፋስ ጋር አብሮ የሚነፍሰው የደሴቲቱ ጥንታዊ ታሪክ፣ የሰዎች ፈገግታ እና ልዩ የሆነው የአትላንቲክ ህይወት እንጂ። ይህች ሀገር ኬፕ ቨርዴ ወይም በሀገር ውስጥ መጠሪያዋ ካቦ ቨርዴ ትባላለች። ግን እንዴት ነው 10 ደሴቶችን ብቻ ያቀፈች አንዲት ትንሽ ደሴታማ ሀገር ሙሉ በሙሉ ባዶና ሰው አልባ ከነበረችበት ታሪክ ተነስታ ዛሬ የአፍሪካ በጣም አስተማማኝና ማራኪ ከሆኑ የቱሪዝም ማዕከላት አንዷ ልትሆን የቻለችው? እንዴትስ ነው ከመርከብ አደጋዎች፣ ከባሪያ ንግድና ከድርቅ አሰቃቂ ታሪክ ተነስታ የሰላምና የሙዚቃ ሀገር ልትሆን የቻለችው? ዛሬ በዚህ ቪዲዮ በኬፕ ቨርዴ አስደናቂ ደሴቶች ውስጥ ምስላዊ ጉዞ እናደርጋለን። የት ቦታ መሄድ እንዳለብዎ፣ ምን ያህል ወጪ እንደሚያስፈልገው፣ የአካባቢው የህዝብ አኗኗር ዘይቤና እዚያ ሲደርሱ ሊያጋጥሙት የሚችሉ ትላልቅ አስደናቂ ሁኔታዎችን በዝርዝር እናያለን። ኬፕ ቨርዴ በአትላንቲክ ውቅያኖስ ላይ የምትገኝ ደሴተ መንግስት ስትሆን ከምዕራብ አፍሪካ የባህር ጠረፍ በተለይም ከሴኔጋል፣ ጋምቢያ እና ሞሪታኒያ በስተምዕራብ 500 ኪሎ ሜትር ገደማ ርቃ ትገኛለች። ደሴቶቹ በውቅያኖስ የተከበቡ በመሆናቸው በቀጥታ በየብስ የሚያዋስኗት ጎረቤት ሀገር የላትም። የደሴቶቹ መልክዓ ምድር በዋናነት እሳተ ገሞራማ፣ ተራራማና ድንጋያማ ሲሆን እንደ ፎጎ ባሉ ደሴቶች ላይ አሁንም በንቃት ላይ ያሉ የእሳተ ገሞራ ተራራዎች ይገኛሉ። የሀገሪቱ ኦፊሴላዊ የሥራ ቋንቋ ፖርቹጊዝ ነው። ሆኖም ግን በአብዛኛው የህብረተሰብ ክፍል ዘንድ በዕለት ተዕለት ግንኙነት በሰፊው የሚነገረው ቋንቋ የፖርቱጋልኛና የምዕራብ አፍሪካ ቋንቋዎች ድብልቅ የሆነው ኬፕ ቨርዲያን ክሪኦል ነው። በሃይማኖት ረገድ አብዛኛው የሀገሪቱ ነዋሪ የክርስትና እምነት ተከታይ ሲሆን ከ85% በላይ የሚሆነው ህዝብ የሮማ ካቶሊክ እምነት ተከታይ ነው። ቀሪው ክፍል ደግሞ የፕሮቴስታንትና አነስተኛ ቁጥር ያላቸው የሙስሊም ማህበረሰቦችን ያጠቃልላል። የቅርብ ጊዜ መረጃዎች እንደሚያሳዩት የኬፕ ቨርዴ አጠቃላይ የህዝብ ቁጥር ከ560 ሺህ በላይ እንደሚሆን ይገመታል። የህዝቡ ኑሮና የሀገሪቱ የምጣኔ ሀብት በዋናነት በቱሪዝምና በአገልግሎት ዘርፍ ላይ የተመሰረተ ነው። በተለይም ውብ የሆኑት የባህር ዳርቻዎቿ በርካታ የውጭ ሀገር ቱሪስቶችን ይስባሉ። ከዚህ በተጨማሪም አሳ ማጥመድና አነስተኛ የግብርና ስራዎች እንደ ሙዝ፣ በቆሎና ቡና ማልማት የብዙዎች መተዳደሪያ ናቸው። እንዲሁም በውጭ ሀገር የሚኖሩ የኬፕ ቨርዴ ተወላጆች ወደ ሀገር ቤት የሚልኩት የገንዘብ ድጋፍ ወይም ሬሚታንስ ለሀገሪቱ ኢኮኖሚ ትልቅ ምሰሶ ነው። የኬፕ ቨርዴ ህጋዊ መገበያያ ገንዘብ ኬፕ ቨርዲያን ኤስኩዶ ይባላል። እሴቱ በቀጥታ ከዩሮ ጋር የተሳሰረ በመሆኑ የገንዘብ ምንዛሬው በአንጻራዊ ሁኔታ የተረጋጋ ነው። ኬፕ ቨርዴ አጠቃላይ የቆዳ ስፋቷ 4033 ስኩዌር ኪሎ ሜትር ገደማ የሆነ በ10 ዋና ዋና ደሴቶችና በጥቂት ትናንሽ ደሴቶች የተዋቀረች ናት። ደሴቶቹ በሁለት ዋና ዋና ምድቦች ይከፈላሉ። የመጀመሪያው ባርላቬንቶ በሰሜን በኩል የሚገኙትን ሳል፣ ቦአቪስታ፣ ሳኦ ቪሴንቴ፣ ሳንቶ አንታኦ እና ሳኦ ኒኮላው ይገኙበታል። ሁለተኛው ሶታቬንቶ በደቡብ በኩል የሚገኙትን ሳንቲያጎ፣ ፎጎ፣ ማዮ እና ብራቫን ደሴቶችን ያጠቃልላል። የኬፕ ቨርዴ ጂኦግራፊያዊ ገጽታ እጅግ አስገራሚ የሚሆነው ደግሞ ደሴቶቹ እርስ በርሳቸው በከፍተኛ ሁኔታ በመለየታቸው ነው። እንደ ሳል እና ቦአቪስታ ያሉ ደሴቶች ሙሉ በሙሉ ጠፍጣፋ የወርቅ ቀለም፣ አሸዋ የበዛባቸውና የበረሃ አየር ንብረት ያላቸው ናቸው። በሌላ በኩል ደግሞ እንደ ሳንቶ አንቶኦ ያሉ ደሴቶች በደመና የተሸፈኑ ጥልቅ ሸለቆችና አረንጓዴ እርሻዎች ያሏቸው ገደላማ ተራራማ ደሴቶች ናቸው። በስተደቡብ የምትገኘው ፎጎ ደግሞ ከ2829 ሜትር ከፍታ ያለው ንቁ የእሳተ ገሞራ ተራራ ባለቤት ናት። ይህ ጂኦግራፊያዊ ስብስብ ደሴቶቿን በአንድ ሀገር ውስጥ የተለያዩ ዓለማትን የመጎብኘትን ያህል ስሜት እንዲፈጥሩ ያደርጋቸዋል። በ15ኛው ክፍለ ዘመን አጋማሽ በ1460ዎቹ ገደማ የፖርቹጋል አሰሳ መርከበኞች ደሴቶቹን ለመጀመሪያ ሲረግጡ ኬፕ ቨርዴ ሙሉ በሙሉ ሰው አልባ ነበረች። ምንም አይነት ነባር ነዋሪ ወይም ጎሳ አልነበረባትም። ፖርቹጋላውያን በሳንቲያጎ ደሴት ላይ ሪቤራ ግራንዴ ዛሬ ሲዳዴ ቬሊያ ተብላ የምትጠራውን የመጀመሪያውን አውሮፓዊት ሞቃታማ ከተማ መሰረቱ። ይህች ከተማ በፍጥነት በስፓኒያ በአውሮፓና በአፍሪካ መካከል ለሚደረገው አስከፊው የአትላንቲክ የባሪያ ንግድ ዋነኛ ማዕከል ሆነች። በእነዚያ የጨለማ ዘመናት ከአፍሪካ ዋና ምድር የሚታፈኑ ሰዎች ወደ ኬፕ ቨርዴ እየተወሰዱ የፖርቹጋል ቋንቋና የባህል ተጽዕኖ ይጫንባቸው ነበር። እዚያም የአፍሪካና የአውሮፓ ደሞች ተቀላቀሉ። በዚህ ሂደት ውስጥ ክሬኦል የሚባል አዲስ ህዝብ፣ አዲስ ቋንቋና አዲስ ባህል ተወለደ። በ19ኛው ክፍለ ዘመን የባሪያ ንግድ ሲቆምና ተደጋጋሚ ድርቅ
ሀገሪቱን ሲመታ የኬፕ ቨርዴ ህዝብ ለከፍተኛ ረሃብና ስደተኝነት ተዳረገ። ነገር ግን ህዝቡ እጅ አልሰጠም። በታላቁ መሪ አሚልካር ካብራል የሚመራው የነጻነት ትግል ተፋፍሞ ሐምሌ 5 1975 ኬፕ ቨርዴ ሙሉ ነጻነቷን ተቀናጀች። ዛሬ ኬፕ ቨርዴ በአፍሪካ አህጉር ውስጥ ከሚገኙት ጥቂት ጠንካራና አርአያነት ያላቸው ዲሞክራሲያዊ ሀገራት ውስጥ አንዷ ለመሆን በቃች። በእነዚህ የጨለማ ዘመናት ከአፍሪካ ዋና ምድር የሚታፈኑ ሰዎች ወደ ኬፕ ቨርዴ እየተወሰዱ የፖርቹጋል ቋንቋና የባህል ተጽዕኖ ይጫንባቸው ነበር። እዚያም የአፍሪካና የአውሮፓ ደሞች ተቀላቀሉ። በዚህ ሂደት ውስጥ ክሬኦል የሚባል አዲስ ህዝብ፣ አዲስ ቋንቋና አዲስ ባህል ተወለደ። በ19ኛው ክፍለ ዘመን የባሪያ ንግድ ሲቆምና ተደጋጋሚ ድርቅ ሀገሪቱን ሲመታ የኬፕ ቨርዴ ህዝብ ለከፍተኛ ረሃብና ስደተኝነት ተዳረገ። በታላቁ መሪ አሚልካር ካብራል የሚመራ የነጻነት ትግል ተፋፍሞ ሐምሌ 5 1975 ኬፕ ቨርዴ ሙሉ ነጻነቷን ተቀናጀች። ዛሬ ኬፕ ቨርዴ በአፍሪካ አህጉር ውስጥ ከሚገኙት ጥቂት ጠንካራና አርአያነት ያላቸው ዲሞክራሲያዊ ሀገራት አንዷ ሆና ትቆማለች። የኬፕ ቨርዴ እውነተኛ ሀብት ውቅያኖሷ ወይም ተራራዎቿ ብቻ አይደሉም፣ ህዝቦቿ እንጂ። የሀገሪቱ ህዝብ ቁጥር በአሁኑ ወቅት ወደ 530 ሺህ ገደማ ነው። ነገር ግን የሚገርመው እውነቷ ከሀገር ውስጥ ይልቅ በውጭ ሀገራት በተለይም በአሜሪካና በአውሮፓ የሚኖሩ የኬፕ ቨርዴ ስደተኞች ቁጥር ይበልጣል። የሀገሪቱ ኦፊሴላዊ ቋንቋ ፖርቹጋልኛ ቢሆንም በዕለት ተዕለት ህይወት ውስጥ ግን ሁሉም ሰው የሚናገረው ክሪዮሉ ነው። ይህ ቋንቋ የፖርቹጋልኛ ቃላትና የምዕራብ አፍሪካ ግራመር ጥምረት ነው። ወደ ምግብ ስንመጣ የኬፕ ቨርዴ ብሔራዊ ምግብ ካቹፓ ይባላል። ካቹፓ ከበቆሎ፣ ባቄላ፣ የከብት ወይም የዶሮ ስጋ እና ከአሳ ጋር ተቀቅሎ የሚዘጋጅ ወፍራም ወጥ ነው። ጠዋት ላይ የተረፈውን ካቹፓ ከእንቁላል ጋር ጠብሶ መብላት ደግሞ የጠዋት የቁርስ ተወዳጅ ባህል ነው። ስለ ኬፕ ቨርዴ ባህል ሲወራ ደግሞ ሙዚቃን አለማንሳት አይቻልም። ሞርና የሚባል የሙዚቃ ስልታቸው የሀገሪቱ የነፍስ ድምፅ ነው። የትዝታ የፍቅርና የሀገር ፍቅር ስሜትን በጊታርና በቫዮሊን ታጅቦ ይገለጻል። ዓለም አቀፍ ዝናን ያተረፈችው የባዶ እግር ንግሥት ሴዛሪያ ኢቮራ የዚሁ የሞርና ሙዚቃ አምባሳደር ነበረች። የኬፕ ቨርዴዋን የህይወት የመሪ ቃል ሞራቤዛ ይባላል። ትርጉሙም እንግዶችን በክፍት ልብ መቀበል፣ ደግነትና የውስጥ ሰላም ማለት ነው። በኬፕ ቨርዴ ውስጥ ለእያንዳንዱ አይነት መንገደኛ የሚሆን ደሴት አለ። ዓላማው በቃላት ሊገለጽ በማይችል ውብ ነጭ አሸዋ ላይ መንፈስን ማደስ፣ በቱርክ ቀለም ውቅያኖስ ውስጥ መዋኘትና የውሃ ስፖርቶችን መሞከር ከሆነ ሳልና ቦአቪስታ አቻ የላቸውም። በሳል ደሴት የምትገኘው ሳንታ ማሪያ በምሽት ህይወቷና በካፌዎቿ ትታወቃለች። የእግር ጉዞና የተፈጥሮ ድንቅ ነገሮች የሚያስደስቱት ከሆነ ሳንቶ አንቶ ተመራጭ ነው። እዚህ ደሴት ላይ አውሮፕላን ማረፊያ የለም። በሳው ቪሴንቴ በኩል በፌሪ መርከብ ነው የሚገባው። አረንጓዴው የፓኦል ሸለቆና በጥቁር ድንጋዮች መካከል የተሰሩት የእግር መንገዶች በህይወቶ ከሚያዩአቸው አስደናቂ እይታዎች አንዱ ናቸው። ለምሽት ህይወትና ባህል ደግሞ ሳው ቪሴንቴ ተመራጭ ናት። የኬፕ ቨርዴ የባህልና የሙዚቃ ዋና ከተማ ሚንዴሎ የምትገኘው በሳው ቪሴንቴ ደሴት ላይ ነው። እዚህ ከተማ ውስጥ ማታ ማታ በየካፌው የቀጥታ የሞርና ሙዚቃ ይጫወታሉ። በየዓመቱ የካርኒቫል በዓል ሲከበር ደግሞ ከተማዋ በብራዚል ስታይል የሚጨፍሩ ሰዎች ትሞላለች። ዋና ከተማዋ ፕራያ የምትገኝበት ሳንቲያጎ የአፍሪካዊ ባህል ነፋስ በደንብ የሚነፍስባት ደሴት ናት። እዚህ ጋር የቀደመውን ታሪክ የታሪካዊቷን ሲዳዴ ቬሊያ ህንፃዎች እና የነዋሪዎቿን የዕለት ተዕለት የገበያ እንቅስቃሴ በቅርብ ማየት ይቻላል። የምግብ ወጪዎችን ስንመለከት በሀገር ውስጥ ምግብ ቤቶች አንድ ጥሩ የካቹፓ ወይም የምሳ ምግብ ከ5 እስከ 10 ዶላር ያስወጣል። በቱሪስት አካባቢዎች ባሉ ሬስቶራንቶች ደግሞ በአማካይ ከ15 እስከ 25 ዶላር ድረስ ይደርሳል። በደሴቶች መካከል የሚደረግ የትራንስፖርት ወጪን ስንመለከት ደሴቶቹ በውቅያኖስ የተከፋፈሉ በመሆናቸው በደሴቶች መካከል ለመጓዝ ሁለት አማራጮች አሉት። የመጀመሪያው የሀገር ውስጥ በረራዎች ሲሆኑ የሚሰጡት በረራዎች በአንድ አቅጣጫ ከ80 እስከ 150 ዶላር ያስወጣሉ። ሁለተኛው የፌሪ መርከብ ጉዞ ሲሆን በአቅራቢያ ባሉ ደሴቶች መካከል ለምሳሌ በሳው ቪሴንቴ እና ሳንቶ አንቶ መካከል ለመጓዝ በፌሪ መርከብ ከ10 እስከ 20 ዶላር ብቻ ይከፍላሉ። ቪዛን በተመለከተ የአውሮፓ ህብረት፣ የእንግሊዝ እና የአሜሪካ ዜጎች ለአጭር ጊዜ የጉዞ ቪዛ ነፃ መብት አላቸው። ነገር ግን ከመድረሳቸው በፊት የኢዚ አየር መንገድ ደህንነት ታክስ መመዝገብ አለባቸው። ለሌሎች ሀገራት ዜጎች ደግሞ ኤርፖርት ሲደርሱ ቪዛ ኦን አራይቫል መስጠት የተለመደ ነው። ኬፕ ቨርዴ ውብ ብትሆንም የራሷ የሆኑ ከባድ ኢኮኖሚ ፈተናዎች አሉባት። ሀገሪቱ አነስተኛ የተፈጥሮ ሀብትና እጅግ አነስተኛ የንጹህ ውሃ ምንጭ አላት። አብዛኛው የመጠጥ ውሃ የሚገኘው የባህርን ጨዋማ ውሃ በማጣራት ስለሆነ
የኤሌክትሪክና የውሃ ወጪ ከፍተኛ ነው። በተጨማሪም አብዛኛውን የምግብ ፍጆታዋን ከውጭ ሀገር ታስገባለች። ነገር ግን ሀገሪቱ በቱሪዝም ሴክተር፣ በታዳሽ ኃይልና በባህር ሀብቷ ላይ በመመስረት ፈጣን የኢኮኖሚ እድገት እያስመዘገበች ትገኛለች። በአጠቃላይ ኬፕ ቨርዴ ዝም ብላ ካርታ ላይ ነጥብ አይደለችም። ከውቅያኖስ ማዕበል ጋር የተሰራች፣ በክሪዮል ህዝቦቿ ጥንካሬ የቆመችና በእንግዳ ተቀባይነቷ ልብን የምትነካ ድንቅ ሀገር ናት። በነጣው አሸዋ ላይ ተቀምጠው የሞርና ሙዚቃን እያዳመጡ የውቅያኖሱን ፀሐይ መግባት ሲመለከቱ የኬፕ ቨርዴን እውነተኛ ሚስጥር ይረዱታል። እርሱም ቢሆን ሰላም፣ ውበትና የማይረሳ የህይወት ትዝታ ነው። በቀጣይ ቪዲዮ እስከምንገናኝ ሰላም።